እግር ኳስን መወዳት ለዚህ ነው። እግር ኳስን የምወዳት ለዚህ ነው። ምን አይነት ቋጠሮ እንዴ! ኧረ በኢየሱስ ስም እንዴ! ምንድነው የሆነው? አየው በደንብ ያው ወያላ አውጣው። ይህን ስሜት የማንቸስተር ዩናይትድ ደጋፊ ካሉን አትረዳውም። ይህን ስሜት አትረዱትም። ምን አይነት ድራማ ነው ያየነው ዛሬ? ምን አይነት ድራማ ነው ያየነው? 2-2 እየመራን 2 እኩል ሆነን ኤክስትራ ታይም ገብተን ኤክስትራ ታይም ላይ 2 ጎል ገብቶብን 4-2 እየተመራን በኤክስትራ ታይም ላይ 3 ጎል አግብተን 5-4 አሸንፈን ወደ ቀጣይ ዙር አልፈናል። ይህን ሊያደርግ የሚችለው ብቸኛ ቡድን ዓለም ላይ ማንቸስተር ዩናይትድ ብቻ ነው። ተስፋ ለቆረጣችሁ ሰዎች የትኛው ሞቲቬሽን ቪዲዮ ያስፈልጋችሁም? የዛሬውን የማንቸስተር ከሊዮን የ120 ደቂቃ ጨዋታ ብቻ ማየት በቂ ነው። ዩሮፓ ሊጉን መብላት እንደምንችል ምልክት ያሳየ ጨዋታ ነው። የታላችሁ የማንቼ ደጋፊዎች ፕላስ ምልክቷ በመጫን ፎሎ እያደረጋችሁ ላይክ፣ ፌቨራይት፣ ሪፖስት ማድረግ እንዳይረሳ። እስቲ ኮመንት ላይ ስሜታችሁን ግለጹልኝ። እኔ ላብድ ነው። ዛሬ ልዩ ቀን ነው። እግረ መንገዳችሁን ባዮ ላይ ባስቀመጥኩት የቫሙስ ሊንክ በመግባት ሬጅስተር አድርጋችሁ ዲፖዚት ለምታደርጉ ሰዎች ለአጭር ጊዜ የሚቆይ 5 እጥፍ ያስገባላችኋል። 500% ማለት ነው። በተጨማሪም ደግሞ ባዮ ላይ ባስቀመጥኩት የቫሙስ ሊንክ በመግባት ሬጅስተር አድርጋችሁ በምትጮቱ ሰዓት ያስያዛችሁት ጨዋታ ላይ የማትፈልጉት ተጫዋች እያማማቀ ካያችሁትና ወይም ደግሞ አሰልጣኙ የማትፈልጉት ኢንፎርሜሽን ይዞ ከገባ ጨዋታው መሃል ላይ ለምን 70-80 ደቂቃ ላይ ሆነም ማቋረጥና ማሸነፍ ትችላላችሁ። ከዛም በተጨማሪ ሌሎች ላይ የማታገኟቸውን በጣም አዝናኝ ጌሞች ይዞላችሁ መጣል። አሁኑ ባዮ ላይ ባለው ሊንክ ይመዝገቡና ይወዳደሩ፣ ያሸነፉ። ዛሬ በጣም ደስ ብሎኛል ጋይስ። የማንቼ ደጋፊዎች ኮፒ ሊንክ 50 ጊዜ እያደረጋችሁ እንዴት አደራችሁ? አባቴ እንዴት አደራችሁ? ቤተሰብ የታላቁ ቡድን ደጋፊ እንዴት አደራችሁ? ንገረኝ። ኮሜንት ላይ ግባና ንገረኝ። እንዴት እንዳደርክ ንገረኝ። ኪያ በእናትህ የሆነ ሰው ይቃጠል፣ የሆነ ግለሰብ ላይ ይቃጠል። አባቴ እንዴት እንዳደርክ ንገረኛ። ደስታ እንዴት ነበር አባቴ? ማንቸስተር እኮ ነው አባቴ። ሞተ ምናምን 14ኛ ቀበሌ ምናምን አይሰራም አባቴ፣ አይሰራም። እኛ ዋንጫ ካየን ወደ ፊት ለፊት ነው አባቴ። የጆዜን ቡድን ማየት በቂ ነው አባቴ። በእናትህ እንንገረው ዛሬ ይሄን ልብስ አድርገውና ውጣ ዛሬ አደባባይ ላይ አባቴ። ለምን አያሳፍረንማ? በየአመቱ አያሳፍረንማ? ዋንጫ ካየ አያሳፍረንማ አንቼ ማለት ነው አባቴ። የጆዜን ቡድን ማየት በቂ ነው አባቴ። በክራንች ያለውን ቡድን ማየት በቂ ነው። ከአጥቂ እስከ ተከላካይ ተጎድቶበት ራሱ ዋንጫ ያነሳን ጀግኖች እኮ ነን እኛ አባቴ። ንገረው እንጂ እንዴት አደርክ አባቴ? ደስታው እንዴት ነበር? ኮሜንት ላይ ግባና ንገረኛ አባቴ። ወያላ ሂድና ሻራዋ አባቴ ግን አንድ ነገር ልንገርህ፣ ይሄ ማንለያ አርግና ተቀበር። ስትሞት ማለት ነው ትነሳለህ። እርግጠኛ ነኝ ትነሳለህ አባቴ። ባይ ማንቸስተር ዩናይትድ! ጆው ማንቸስተር ዩናይትድ አለቀ። ባቸኩልስ ግርምሽ ባቸኩልስ እንዴ! አላለቀም እኮ ደቂቃው። ይሄ እኮ ዩናይትድ ነው የካምባኩ ንጉስ። ቲያትር ኦፍ ድሪምስ ዋት ኤ ድራማ። መጨረሻ ላይ ምን ብለ ቪዲዮ እንደሰራ እግዚአብሔር ይወቀው። አላየሁም እኔ